ያልተጠበቀ ሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። መሐመድ እየሰጣችሁ ትውልዱ የት እየደረሰ እንዳለ ምን እያደረገ እንዳለ ውሸትን ስትነግሩት እናንተ ትክክለኛ ታሪካቸውን አንብቦ የእርሶ ተከታይ የሆነ እንዳለ እንድትማሩ ነው። በነገራችን ላይ እስልምና የእውቀት ዲን ነው። በጨለማ ማመን የለም። አላህ ወፍቋቸው ወፍቆኝ እጀል የሚቀበሉ ሰዎች ምሰጣቸው ሶስት ምክር አለ። ሶስት ምክር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም? አልሐምዱሊላህ። እንግዲህ ከብዙ ቆይታ በኋላ ዛሬ ተመልሰን መተናንላችኋለን። እንግዲህ አዳዲስ አስገራሚ አስደማሚ ቪዲዮዎችን ይዘን መተናል። ቤቱን ሰብስክራይብ ካላደረጋችሁ ቤቱን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀምሮ እንላችኋለን። እንግዲህ እንደተለመደው ቤተሰብ የሆናችሁት ላይክ እያደረጋችሁ ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ የምትለዋን እየተጫናችሁ ተቀላቀሉ እንላችኋለን። እንግዲህ ቀጥታ ወደ ቪዲዮአችን እንገባለን። ተከታተሉ። ጀምራለን። በጣም ያሳዝናል። እንግዲህ እስቲ አብረን ያለን እናንተም እስቲ ምን እንደምትሉ ኮሜንት ላይ ታስቀምጣላችሁ። እንዴት እንደመታት አይታችኋል። እዚህ ላይ ያላችሁ ብቻ ገራሚ ነው። ያው እንግዲህ ይሄ ለምንድነው በካላችሁ ያው ለመታወቅ ወይ ለመፈመስ ነው። እንግዲህ ሌላ ነገር ምን አለው? ሰው ደህና መንገድ እንደዛ እየሄደ መቼም ደህና ሰው እንዳይመታ ያው እንግዲህ ለመፈመስ ብዙ የሚከፍሉት ሪስክ አለ። ግን ይሄ እንደዚህ ነገር ቢቀርሳ ያ ኢላሂ ገራሚ ነው። ወላሂ እስልምናን አላህ ወፍቋቸው ወፍቆኝ እጀል የሚቀበሉ ሰዎች ምሰጣቸው ሶስት ምክር አለ። ሶስት ምክር። የመጀመሪያው እስልምና የእውቀት ዲን ነው። በጨለማ ማመን የለም። አንብቡ ነው ምላችሁ። እወቁ። ዩቲዩብን እዩት፣ ዳዕዋውን አዳምጡት፣ መጽሐፉን አንብቡት። በኢቅራ በአንብብ የተወጠነ ዲን ያለ ወዕለም ተብሎ ነው የታወጀው። እስልምና ውስጥ በጨለማ ማመን የለም። አንብቡ ነው ምላችሁ። ሁለተኛ ምክሬ ጥላችሁት የምትመጡት ቤተሰብ፣ ስራ፣ ማህበረሰብ፣ ጓደኛ ስላለ ችግር ይገጥማቸዋል። ሶብርን ስንቃቸው አድርጉ ነው ምላችሁ። እኔ ብዙ ሰዎች አውቃለሁ በትላልቅ ኃላፊነት ላይ ያሉ እስልምና የሚያምኑበት መግለጥ ማይፈልጉ ካለበት ቦታ ይነሳል፣ ማህበረሰቡ ያገለዋል፣ ትዳሩ ይበተናል፣ ስራዬን አጣለሁ ሚል ስጋት አለ። ባሉበት አላህ ይጠብቃቸው። ይሄን ጥለሽ ለመምጣት ከወሰንሽ ሶብር ይፈልጋል ነው ምላችሁ። ሶስተኛው የዛሬ ኹጥባ መልእክቴ ሙስሊሙና እስልምናን አንዳርጋችሁ አትዩ ነው ምላችሁ። እስልምና የተሟላ ዲን ነው። ሙስሊሙ ግን ከፈሎውን ሊተገብር ይችላል፣ ከፈሎውን ሊያጎል ይችላል። ነገ ያሰለመ ሰው ራሱ ሊበድል ይችላል። እስልምና አይደለም የበደለህ ጓደኛ ነው ማለት። እስላም ምሉ ውብ ዲን ነው። ከእስልምና ላይ ግን አዘጋገናችን ይለያያል። ወሚንሁም ሙቅተሲድ ወሚንሁም ዛሊሙን ሊነፍሲህ ወሚንሁም ሳቢቁን ቢልኸይራት። በኸይር የተስፈነጠሩ አሉ፣ ጥጋቸውም አይደረስ። መካከለኞች አሉ፣ እንደኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሲያገኝና ብር ሰጠው ሊወስድ ይችላል፣ ሊዋሽህ ይችላል፣ ሊያማህ ይችላል። ያኔ ሙስሊሙ እንጂ እስልምና አይደለም የበደለ። መልእክቴ አንድ ነው። የእስልምና ዘብንሁን፣ ጠበቃንሁን። ኢስላም በእኛ በኩል እንደይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ اللهم صل وسلم على نبينا محمد صلى الله عليه وسلم። እንግዲህ እናንተም ኮሜንት ላይ ሰላዋት አብዙ። እንግዲህ እኛ እስልምናን መግለጽ መቻል አለብን። ያኒ በእኛ ተስቦ ወደ ዲን መምጣት አለባቸው። ያ ሱብሃንአላህ። እኛ ግን የት ነው ያለነው? አላቃችን፣ ንግግራችን፣ አካይዳችን፣ ሁሉ ነገራችን ምን ማድረግ አለበት? ወደ እስልምና መሳብ መቻል አለበት። አልহামዱሊላህ እኛ አላህ እስልምናን ሰጥቶናል። ለሌሎችም ደግሞ እንዲወፍቃቸው ዱዓ እናደርግላቸው። ለራሳችንም ደግሞ ተምሳሌት እንሁን። እስላምን
እስልምናን ዲናችንን እንምሰልኛ ያኒ ዲናችንን እንምሰል ኢንሻአላህ አላህ ይወፍቀን። እና ሰሞኑን ደግሞ እንግዲህ እስቲ ወደ እስልምና መጡ የተባባሉ ያሉ እስቲ እነሱንም ደግሞ አይተን እንመለሳለን። በቀሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ። እቺ ልጅ ሰልማለሁ ሰለላሁ ዐለይሂ ናፍቆቷ ሳበደኝ ሰለላሁ ዐለይሂ ወሂጃላ የሁ ሰለላሁ ዐለይሂ ወይ መጥቷል ወሰደኝ ተመልካረ በመድኃኒዓለም በአርቲፊሻል ኢንተለጀንስ መስለም የለም በኤአይ በኤዲቲንግ ሰው ሰለመ። ኧረ ተው ተው እንማማር፣ ተው ዲቤት እናርግ፣ በውሸት ተው በማጭበርበር እምነት መቀየር የለም። እነዚህ ሁለቱ የሥላሴ ልጅነት ያገኙ ትክክለኛ የክርስቶስ ልጆች ናቸው። መቼም አልሰለሙም። እኔ ያለው ደግሞ ቲክቶክ ላይ ማንም ሊቀፈለኝ አይችልም። እኔ ሚኮ ነኝ። አይ ቲክቶከር ይላል ማንም አይሸውድም። ይሄ እኮ ማለት ነው አይገርማችሁም? ይታወቃል በኤዲት እንደተሰራ። ቲክቶክ ላይ ራሱ ብዙ ፎሎወርስ አለው ይሄን የሰራው ሰውዬ። በሱ ስም አስልሟል ብሎ በቃ ሙሉ ቪዲዮን ገብታችሁ ብታዩ እንደዛው ነው። በቃ ያቀነባበረ መካ ውስጥ ሐጅ ቦታ ላይ ፊቱን ያስገባ ግን ያስታውቃል። አሁን አንገቱ እንደዚህ ምናምን ወደ አንዳንድ ቦታ ጎራ እንትን እንዳለ ኤዲት እንደሆነ ያስታውቃል። ለዚህ በቃ ሰው አስቡበት። እኛ ልክ እንደነሱ ለፌክ ምናምን የተሰራ ነገር አይ ደግሞ ማንም አይሸውደኝም ይላል። ምን ይሄ ታወቀ የሚታይ ነገር እኮ ነው። ተከራ ሰበር ዜና ከዜናዎቹ ጋር እኔ ፎዚያ ነኝ። እንግዲህ የዛሬው ዜናችን ርዕስ ፈርጣጭ እና አስፈርጣጭ ይሆናል። እንግዲህ ሰሞኑን አብዱልከሪም በስላሴ ጉዳይ እኔ ነኝ ያለ ሰው መጥቶ ይወያየኝ የፈለገ ዲያቆን መምህር ቢልም እንግዲህ ሁሉም በሰማ ባልሰማ ማስቲሽ እንደበላ ጫማ ጸጥረጭ ቢሉም አቶ ልደቱ ግን ዝምታውን ሰብሯል። እንግዲህ አቶ ልደቱ እኔ በስላሴ ጉዳይ ከሙስሊሞች ጋር አልወያይም መጨረሻዬ እስልምና ነው የሚሆነው ስላለ እንግዲህ በዚህ ሁኔታ ዝምታውን ሰብሯል። እስቲ ዝርዝር ዜናውን ከአቶ ልደቱ እንጠብቅ። እንዳጠቃላይ ስላሴ በሚለው ቶፒክ ፊት ለፊት መወያየት የሚለውን ነገር ፐርሰናሊ ፈርቶ ነው ምናምን የሚለውን ፖለቲካ ለራሴ መስራት ትችላለህ። ማንኛውም ሰው እዚህ ላይ ያለ 1300 ሰው ግን እዚህ እንግዲህ ይሄው እንደሰማችሁት ነው። አቶ ልደቱ እኔ በስላሴ ጉዳይ አልወያይም ሲል ዝምታውን ሰብሯል። እና የፎዚያ ቃል አቀባዮች እንደተናገሩት አብዱልከሪም በዚህ አቋሙ የሚቀጥል ከሆነ የቲክቶክ አፖሎጂስቶች የክርስቲያን ቲክቶክ ላይ ጉሊት መጀመራቸው ማይቀር ነው ሲሉ የተሰማቸውን ጥልቅ ሐዘን ገልጸዋል። ጉሊቱ ምንድነው ካላችሁ ሽሮ በርበሬንም ያካትታል። አረብ ሀገር ያላችሁ እንድትገዙ ተዘጋጁ፣ ብር አዘጋጁ። እናመሰግናለን ስላዳመጣችሁን። ኮፒ ሊንክ አድርጉ። ያው እንግዲህ እንደሚታወቀው በጣም ገራሚ ናቸው። እንግዲህ ያው እንደዚያት በስላሴ ላይ ማለት ነው የፈለገ ፈራህ ብትሉኝም እኔ አልወያይም ነው አባቴ። እንደዛ ነው የሚለው። ያቃላ ወደ እስልምና እንደሚመጣ ያቃል። ደና አርጎ ነው የሚሰጡት መልሱንና ነሁሱ አሉ። ለዛ ነው እነሱ እሺ ብለው እንትን የማይሉት። እስቲ ለኛ መልስ ለኛ ለመናገር ብዙ ነገር ይናገራሉ። ያኒ ለመሳደብ እንደዛ፣ ግን ደግሞ ውይይት ላይ ሲባሉ የለም አያቃሉ። እስቲ ይሄን ቪዲዮ ተከታተለን እንምጣ። ይሄ ካልገባ ስላሴ እንዴት ገባለ? ሰላም ወንድሜ። ሰላም እንዴት ነው? አለው ሰላም ነው። አለ። እኔ የምልህ አንድ ጥያቄ ነበረኝ። እሺ። ቆይ እናንተ ሙስሊሞች ለምንድን ነው 4 ሚስት የምታገቡት? 4 ሚስት? አዎ 4 ሚስት የምታገቡት ለምንድን ነው? እኛ 4 ሚስት አናገባም ማለት። አይ እኛ አንድ ሚስት 4 አካል ነው የምናገባው። እሱ ደግሞ ምን ማለት ነው? ለምሳሌ አንድ ዘርፍ አለ ያ ምስትነት የሚባል ማለት ነው። ይሄን ምስትነትን 4ቱም አካሎች ለጋራ ሼር አደርጋሉ። ያ ማለት አንድ ወንድ ለምሳሌ 4 ሴት ቢያገባ 4 ሚስት አይባሉ። ምስትነትን ሼር ስለሚያደርጉ አንድ ሚስት በ4 አካል እኮ። እንዴት ምን እንዴት አለው? ግልጽ አይደል እንዴ? ለምሳሌ ምስትነትን አንዱን ምስትነት ለ4ቱ ሼር ያደርጋሉ። እንዴት ሆኖ የየራሳቸው አካል አላቸው አይደል? የየራሳቸውም ደግሞ ነፍስ አላቸው እነዚህ ሰዎች። ኦፍ ኮርስ ትክክል ነው። የየራሳቸው ማንነት አላቸው፣ ግን ሼር የሚያደርጉት ምስትነት የሚባልን ባህሪ ምስት ናቸው ነው ባጭሩ።
እኮ አልገባኝም። እስቲ በደንብ ልታብራራልኝ ትችላለህ? አይ እናንተ ይሄ ያልገባክ ታዲያ ስላሴ እንዴት ገባክ ነው እኮ ጥያቄ። ምን ያገናኘው? ኦኬ አሁን እንዴት እንደሚገናኝ ላስረዳ። እንዴት እንደሚገናኝ አሁን ለምሳሌ እናንተ በእናንተ እምነት ስላሴ አለ። ያ ማለት አንድ መለኮት አለ፣ ሶስቱ አካላቶች ሼር ያደርጉታል ማለት ነው። በእኛ ደግሞ አራት ሴቶች አሉ፣ አንዱን ምስትነት ሼር ያደርጉታል ማለት ነው እኮ። እንዴት ሆኖ ፍጡርና ፈጣሪን እንዴት ታገናኛለህ? ይሄ እኮ አሁን እኮ ይኸውልህ ሴቶቹ አምላክ ናቸው እያልኩ አይደለም። ለምሳሌ አንተ አራት ሴት ታገባለህ ሲትለኝ እኔ አንተን ሶስት ታመልካለህ ማለት እችላለሁ? አልችልም። ለምን ብትለኝ አንድ አምላክ ነው ብለን ስለምታምን እኔም አራት አላገባም፣ አንድ ምስት ነው ማገባው በአራት አካል አልኩ። ያው ነው። ይሄ ከገባ ስላሴ ይገባል፣ ይሄ ካልገባ ደግሞ ስላሴ አልገባህም ማለት። አሃ ግልጽ ገባኝ። አይዋ እንደዚህ ነው ይለሃል። አሁን የአራቱ ሚስት በአንድ አካል አላቸው። ይሄ አልገባኝም ማለት ይሄ ካልገባ ስላሴም አልገባህም። እንደዚህ ነው እንግዲህ የመልስ ምት ታገኛለህ። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገርን ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አለ። የቁርአን እውነት፣ ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል። እውነት ነው። ያው አሁን እያያችሁት ነው አይደል? ልጁ እሱም አስልሞ ነው ማለት ነው። እንግዲህ እንደዚህ ነው እውነት ሲገባህ፣ እንደዚህ ነው እያወቅ ከመስትሸሽ እውነቱን እኮ ያውቃሉ። ወላኪን ደግሞ መቀበል ነው የሚከብዳቸው እና እውነቱን እያወቃችሁ አትሽሹ፣ ተቀበሉ። እስልምናን ተቀበሉ። እየሰጣችሁ ትውልዱ የት እየደረሰ እንዳለ ምን እያደረገ እንዳለ ውሸትን ስትነግሩት እናንተ ትክክለኛ ታሪካቸውን አንብቦ የእርሶ ተከታይ የሆነ እንዳለ እንድትማሩ ነው። በነገራችን ላይ መማር አለባችሁ በእውነት። ይሄ እኮ ትልቅ እንትን እኮ ነው፣ ትልቅ ማንቂያ እኮ ነው። ሰው እንደዚህ ሲሆን ታውቂያለሽ፣ የሚነቁ ቢሆኑ አይምሮ ቢኖራቸው ለምን ከሚስታቸው ጋር ተኝተው ሻወር ይወስዳሉ የሚል መንጋ ገንገበት ማህበረሰብ ይሄ እኮ ሊያስጠላቸው አይችልም። በነገራችን ላይ ብታውቁ ኑሮ ጽዳትን ለተከታያቸው ሲያስተምሩ ለዓለም ሲያስተምሩ ትልቅ ነገር ነው፣ መመስገን ያለባቸው። በነገራችን ላይ እንዳንተ ቂጥን ውስጥ የአር ፍርፋሪ ተሸክመ እየዞርክ ለምንም ታጠበ ብለህ የምትወቅስ ትውልድ መስማት አለብህ። በነገራችን ላይ መንቃት አለባችሁ። እናንተ የሌለ ነገር የሌለ ተረት አምጥታችሁ ትውልዱ ትክክለኛ ታሪካቸውን እንዲያውቅ ነው የምታደርጉት። በነገራችን ላይ አዎ እንደዚህ ነው የምንለው። ከተረት ብላችሁ እንዳትሳደቡ ወንጌል አስተምሩ። ይሄ ሙስሊሞች ተሳስታችሁ ማለት ነው። የምሬን ነው ብላችሁ አይባልም። ሙስሊምን ይሄ ጥንብ አይባልም። ሙስሊሞች እንደዚህ ብላችሁ ስትሰሩ የምሬን ነው ያሳፍራል። እነሱ ሳይሆኑ ማለት እምነታቸው ራሱ ይፈቅዳል በቀን 5 እንዲታጠቡ ማለት ነው። ማን ግም እንደሆነ እርስ በራስ እንተዋወቃለን እና ሙስሊምን በጽዳት ዙሪያ ሙስሊምን አትናገሩ አደራችሁ። የምሬን ነው። አይ ነው ሼም ነው፣ ይደብራል ማለት ነው ብላችሁ እንዴ! አረ እኔ የማይሆን ነገር እዚህ ብናገር ሌላ ነገር። ሙስሊምን በጽዳት በኩል አትንኩ። ያው በቀን 5 ጊዜ ነው የምንታጠበው። አልሐምዱሊላህ በቀን 5 ጊዜ። እናንተ ተሳደቡ እኛ እናሰልማለን የሚለው ይሄ ነው ማለት ነው። ኡስታዝ ሁሱ አይዋ እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። አመሰግናለንና እኛም እንግዲህ በሰማነው የምንጠቀምበት አላህ ያደርገን። እንግዲህ እስካሁን እዚህ ከደረሳችሁ ቪዲዮ ተመችቷችኋል ብዬ አስባለሁ እና ላይክ ሰብስክራይብ ማድረግ እንዳትረሱ ብላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።